ሰላም እንደምን አላችሁ የሀገሬ ልጆች፣ ተመልሼ መጥቻለሁ። ናቲ ነኝ። በዛሬ ቪዲዮአችን በጣም አሳሳቢ የሆነውን መኝታ ክፍሎች ወይም ደግሞ ሆቴሎች ላይ ስለሚቀበሉ ካሜራዎች ነው የምናወራው። ይህ ጉዳይ በጣም ሪስክ ነው። ስፔሻሊ ይሄንን የዛሬው ቪዲዮአችን ላይ በቻይና እየተከናወነ ያለውን ነገር ነው የምናየው። ይህን ዶክመንታሪ ሪቪው እናደርገዋለን። በጣም አስጊ ደረጃ ነው። አንዳንድ ሰዎች አጓጉል ቪዲዮ እየተያዘባቸው ነው። ምንም በማያውቁበት መንገድ ኖርማል መንገደኛ ናቸው። የሆነ ሆቴል ክላስ ሩም ይይዛሉ። ኖርማል ለማደር ይገባሉ። ባልና ሚስትም ሊሆኑ ይችላሉ፣ ሌላ ነገርም ሊሆኑ ይችላሉ። እሱን እኔ አላውቅም። እና ብዙዎቹ ከባድ አይነት ፋይሎች እየተያዘባቸው ይገኛል። ከባድ ማለቴ አስጊ ደረጃ ክሊፖች፣ ከዛም ደግሞ መቀረጻቸው አይደለም ከባዱ ነገር፣ ከተቀረጹ በኋላ በእንትኖች ላይ እየተሸጡ ነው። ማለትም ቪዲዮዎቻቸውን ቪዲዮቸው ሪከርድ ያደረጉ ሰዎች ቪዲዮቸውን እየሸጡ ይገኛሉ። ስለዚህ ይህን ነገር ነው ሪያክት የምናደርገው። ይህን ዶክመንተሪ ያገኘ ነው ከቢቢሲ ኒውስ አምሃሪክ ነው። አይ ሆፕ እንትን እንደማያደርግብን። ወደ ቪዲዮ እንሂድ። በቻይና ከሆቴል ክፍሎች ውስጥ በድብቅ የተቀረጹ ቪዲዮዎች መነጋገሪያ ሆነዋል። በድብቅ ግላዊ ጉዳዮችን ሁሉ ይቀርጻሉ። ድብቅ ካሜራዎችን የሚጠቁሙ መሳሪያዎች ሽያጭ ነርቷል። ብዙ ሰዎች ደግሞ ሁሉን ነገር በራሳቸው ለመቆጣጠር እየጣሩ ነው። በጣም አስጊ ነው ይሄ ነገር ማለት ድንገት የትም መሆናችሁ ለማድረግ ብትሞክሩ ለእያንዳንዱ እንትን ካሜራ ዲቴክት የሚያደርግ ሊቨር እንትኖች አሉ። እነሱን መግዛት ይኖርባቸዋል። የእሱን ገቢ ከፍ አለ ማለት ነው። እሱ አሪፍ አይዲያ ግን በጣም የሰውን ፕራይቬሲ በዚህ መጠን እንትን ማለት ይሄ ነገር የሚታወቃችሁ በእናንተ ሲደርሳል። እኔ በሊደርሱ አይደለም ደግሞ ይሄን እና በጣም አስጊ ደረጃ ነው። ይህ በህይወት ላይ መዘዝ የሚያስከትል ክስተት ነው። ከዚህ ድርጊት ጀርባ ያለው ንግድ ላይ ምርመራ አድርገናል። የተቀረጹ የሰዎችን የግል ጉዳይ የሚገዙና የሚሸጡንም እናጋልጣለን። ለረጅም ጊዜ ሌሎችን ሲመለከቱና ሲሰልሉ ቆይተዋል። አሁን ግን እነሱን የምንመለከትበት ጊዜ ነው። ከባድ ማለት አስኪ አስተባባሪ አንተ ምንም አይነት ኢንፎርሜሽን የላችሁም፣ እናንተ ምንም አይነት ኢንፎርሜሽን የላችሁ፣ ግን ራሳችሁ አጓጉል ቪዲዮ ላይ ራሳችሁን ስታገኙት ከባድ ነው። እሺ ወይ አውቀው ልከው ይሆን እንትን ግን አትበው። አይ ሪስክ በጣም ለስራ ትዊተር እየተጠቀምኩ ነበር። አንድ ልጥፍ ቀልቤን ሳበው። አጭር ቪዲዮ ሲሆን ከሆቴል ክፍል ውስጥ የተቀረጸ ይመስላል። እናም ጥንዶች ወሲብ ሲፈጽሙ ይታያሉ። ዋንኪንግ ዣንግ ተቀማጭነቷ ለንደን የሆነ የቢቢሲ ግሎባል ቻይና ጋዜጠኛ ነች። በዚያ ልጥፍ ላይ ሆቴል ውስጥ በሚስጥር የተቀረጸ የሚል ሃሽታግ አለው። በሀሳብ መስጫው ላይ ተጨማሪ ማየት ከፈለጉ ይህንን የቴሌግራም ቡድን ይቀላቀሉ ይላል። የቢዝነሱ መሰራር ገባኝ ነገር ላይ እንትን ልበልላችሁ። ቪዲዮዎችን ይቀርጹታል፣ ከዛ የሆነ ያለው ቪዲዮ ይፖስታል ማለት ነው። እሱ ምንድነው እሱ ክሊፕ ስራው የመረጥ እንቅስቃሴ ማድረጊያ ነው ማለት ለብዙ ሰው እንዲደርስ እንደ ሶሻል ሚዲያ እንትን አሁን ለምሳሌ ፖርኖግራፊክ ታይፕ ካላቸው ብሎክ ያደርገዋል ማለት ነው። ለዛ እንደዛ እንዳይሆን ምን ያደርጉታል?
ኦፊሻል እንትኖቹን ወደ የሚታወቁት ሶሻል ሚዲያዎች ላይ ፖስቷቸዋል። ከዚህ ቀጣይ ያለውን ፓርት ማየት የምትፈልጉ ከሆነ ዩቲዩብ ላይ እንትን ቴሌግራም ላይ ትሄዳላችሁ። ቴሌግራም ላይ ከፍሎ ማየት ይችላሉ እንደማለት። ስለዚህ የራስ ገመና እየተሸጠ ነው ማለት ነው። የቀጥታ ስርጭት መግዛት እንደሚቻልም አረጋገጥኩ። መግዛት ትችላለህ ወይ አለች። መግዛት ትችላለች። የምንከፍልበት እንትኖችን አማራጮችን ሰጣት ማለት ነው። ምን ያለው መክፈል የምችለው አለችው። እናም ከባድ እዚህ ጋር እንደምታዩት 2 አይነት ሰርቪስ ነው የሚሰጡት ማለት ነው። ላይቭ ብሮድካስት እና ሪከርድ ደግሞ ይለያያል ማለት። ላይቭ ብሮድካስት ማለት ላልገባችሁ ሰዎች ዳይሬክትሊ ላይቭ ነው የሚተላለፈው ማለት ነው። የሰውን እንትን ቁጭ ብለህ ላይቭ ታያለህ። ላይቭ ሲሆን ፔመንቱ ከፍ ይላል፣ እንትን ሲሆን ደግሞ ፔመንቱ ይቀንሳል። አሁን ሌት ሚ ቼክ የእንትን ዋጋ ስንት እንደሆነ ቼክ እናድርገው። በጣም አስጊሊቭ ነው እንደዚህ ከሆነ። የአንድ የቻይና ዩዋን በኢትዮጵያ ምንዛሬውን እንየው። ክፈሉና እዩ። አላልኩም አርፈው ቁጭ በል እያንዳንዱ አንቱ ብር አንድ የቻይና ዩዋን በ22.55 ሳንቲም ነው የሚሸጠው። ስለዚህ 22.55 ከተሸጠ ካልኩሌሽኑ እኔ ልስራላችሁ፣ ጠብቁ። 450 ዩዋን ማለት ሲባዛ በ22.55 ማለት ላይቭ ለማየት 10,147 የኢትዮጵያ ብር መክፈል አለብን። 10,000 ብር ከፍለህ ከባድ ምን ልሰራ ትከፍላለህ? ሲጀምር ሪከርድ የሆነው ደግሞ አንድ እንትን 168 ዩዋን ነው። እሱ ደግሞ 22 ሲባዛ 3696 ብር ይመጣል። ስለዚህ አሁን 10,000 ምናምን ብር ማለት ከባድ ነው። የሰው ልጅ በዚህ መጠን እንዴት እንትን ሊል ይችላል የሚለው ከባድ ነው። 10,000 ብር እና 3,000 ብር እየከፈልክ የሰውን ገመና ለመታገል ማለት ነው። አስኪ ደረጃ። እስኪ እንቀጥል። ከአንዱ ሻጭ የተባለውን ስርጭት ስገዛ ወደ ከፍተኛ የደንበኞች ስብስብ ወሰዱኝ። በምስጢር ከሆቴል ክፍሎች የተቀረጹ በሺዎች የሚቆጠሩ ቪዲዮዎች አሏቸው። ለምርመራ ጉዳይ ቪዲዮዎቹን ስመለከት በጣም ተረብሻለሁ። ቀፋፊ መግለጫዎችን ይጠቀማሉ። በለሰለሰ ቃል ለመግለጽ ራሱ ከባዱ ፓርት የሚጠቀማቸው ጽሁፎች አስጊ ናቸው። አሁን እዚህ ጋር ያለው ጽሁፍ ለመተርጎም ትንሽ እንትን ከምን ይጀምሩና የለበሰችውን ልብስ ጽፎ የሆቴል ምናምን ብሎ ለእያንዳንዱ ቪዲዮ እንትን ጽፈው የሰውን ገመና አደባባይ ያሰጡታል ማለት ነው። ምን ማለት እንዳለብኝ አላውቅም። እንዲህ አይነት ድርጊቶች ሲፈጸሙ ተመልክቻለሁ። ነገር ግን በእኔ ላይ ይሆናል ብዬ አስቤው አላውቅም። ኤሪክ እና ኤሚሊ እውነተኛ ስማቸው አይደለም። ሆንግ ኮንግ ውስጥ አንድ ላይ ይኖራሉ። ለመዝናናት ወደ ቻይና ሄደው አንድ መደበኛ ሆቴል ውስጥ አርፈው ነበር። ከ3 ሳምንት በኋላ ግን ኤሪክ አንድ አስገራሚ ነገር አገኘ። ቤቴ ሳለሁ እንደዚህ አይነት ቪዲዮዎችን ስመለከት ራሴን የቪዲዮ አካል ሆኜ ያገኘሁት። ቪዲዮዎችን ለመመልከት ስፓይ ካም ፖርን የተባለ የቴሌግራም ቻናል ተቀላቅሏል። ይህንን ያልከው በጣም ከባድ ሪስክ ነው።
ራስን ሳታውቁ እንደዚህ አይነት ቦታ ላይ ማግኘት ማለት በጣም ከባድ ቀመር ሊመጣ አይችልም። አሁን ኢማጂን ልትዝናና ከሀገር ወጥተህ ከዛ ከሆነ ጊዜ በኋላ ቼክ ስታደርግ የራስህ ለዛውም ፕራይቬት የሆነ ነገር ማህበራዊ ድረገጽ ላይ ተለቆ ስታገኝ ማለት ነው። አሁን ልጆች ያላቸው ምን ያላቸው ሰዎች ሲሆኑ ትንሽ ከበድ ይላል ማለት ነው። በቻይና እንደዚህ አይነት ቪዲዮዎችን ማየት ህገ ወጥ ነው። ሁሉም ቪዲዮዎች ሆቴል ውስጥ የተቀረጹ ናቸው። ትኩረትን የሳበው ሰዎች መቀረጻቸውን አለማወቃቸው ነው። ያው አንድ ጥያቄ አለ እንግዲህ ጀለስ ለሊዛ አንድ ዌብሳይቶች ላይ ይገባል ማለት ነው። ኤሪክ ከፍቅረኛው ኤሚሊ ጋር ያሳለፉት የፍቅር ጊዜ በምስጢር ይቀረጻል ብሎ አስቦ አያውቅም። በጣም ተበሳጨው፣ አፍሬያለሁ፣ ተሸማቅቄያለሁ። ለእርሷ ለመናገር ድፍረቱ አልነበረኝም። ፍርሃትና ጭንቀት ውጦኝ ነበር። በእርግጥ ያ የተለየ ነገር አልነበረም። ሲነግረኝ ቤት ነበር ምግብ እየተመገብን። መጀመሪያ በጣም ደንግጬ ነበር። ለመቀበል የሚከብድ ነበር። ኢማጂን እንደዚህ አይነት ቪዲዮ እንትን ተብሎ የምታውቁት ሰው ቤተሰብ ሲያየው ማለት ነው ወይ አንደኛችሁ ጠንከር ማለት አለባቸው። ካልሆነ ግን አይመጣም። የሰው ልጅ አሁን አንዳንዶቹ ለፍተውበት አንዳንድ ሰዎች ፈልገውት እንደዚህ አይነት ነገር ነው። ግን ከባድ ነው። ለዚህ መጠን ደግሞ ትንሽ ሪስክ ይሆናል። ኤሪክ ለኤሚሊ ከመናገሩ በፊት ለቴሌግራም ጥያቄ አቅርቦ ነበር። በኋላ ላይ ግን ቪዲዮአቸው ጠፋ። ወሬውን ከጨረሰ በኋላም እጨነቅ ነበር። ምክንያቱም ቪዲዮ ቢጠፋም የቀረጸው ሰው ዋናው ቪዲዮ በእጁ ላይ ይኖራል። ምናልባት አንድ ቀን መልሶ ሊጭነው ይችላል። ስለዚህ አንድ ቀን ድጋሚ ሊጫን ይችላል በሚል ሁሌ እንሰጋለን። መንገድ ላይ የሆነ ሰው አተኩሮ ሲመለከተኝ በቃ ቪዲዮን አይቶት ነው በማለት እሸማቀቃለሁ። ዋንኪ ከባዱ ፓርቲ በየትም አይነት ቦታ በድፍረት መንቀሳቀሳቸው ስፔሻሊ ደግሞ ለሴቶች በደንብ ይከብዳል። ምን ሰው በተሰበሰበበት እንደዛ ብትባል ከባድ አይነት ውርደት እንደዚህ በጣም ያስደነግጥ አይነት። ስለዚህ ከወዲሁ ምክር ልስጣችሁ። ወደ እንደዚህ አይነት ቦታዎች የሚገኙ ልጆች ለንግድ የሚሆን ለምንም ወደ ቻይናም ወደ ኤዥያ የምትሄዱ ሰዎች እዚህም ቢሆን እንደምትሉ ሰዎች ጠንቀቅ ለማለት ሞክሩ በቻላችሁ አቅም። ለምን ነገ እናንተ ተሳካችሁ ሁኔታ አንፈልግም። በተቻላችሁ አቅም ራሳችሁን ጠብቁ። ከዛ ደግሞ ሰብስክራይብ አድርጉ። ኪንግ ከለንደን ሆና እነዚህን ቪዲዮዎች ማን እንደሚያቀርብና እንደሚሸጥ እየመረመረች ነው። እየተከታተልኳቸው ካሉት ቡድኖች መካከል አንደኛው እንደዚህ አይነት ቪዲዮዎችን ለማጋራት የራሱን ድረገጽ ፈጥሯል። ኤኬኤ ተብሎ የሚጠራው ይህ በወኪል የሚተዳደር ቡድን በኦንላይን እያስተዋወቀ ነው። ቪዲዮ ካምፓስ የሚለው ስብስብ ውስጥ የአባልነት ክፍያ ስለፈጸምኩ በብዙ ሆቴሎች ውስጥ የተቀረጹ የቪዲዮ ስርጭቶችን እከታተላለሁ። አሁን ኤኬኤ የተባለው ስብስብ ዋንኪንግን ሌላ ቡድን እንድትቀላቀል ጋብዟታል። አንድ አባል ቪዲዮዎቹ የሚሰራጩበትን የሆቴል ቦታ አጋለጠ። ዠንግዡ ሄናን ግዛት ነው። ስለዚህ እነዚህ ሰዎች ከመያዛቸው በፊት ለምፈርስቲንግ ቦታው ታወቀ ማለት ነው። እኚህ እንትኖች የት እንደሚቀርጹ እና የሚያሰራጩበት ማለት ሜይሊ እንትናቸው የት እንደሆነ ታወቀ እንደማለት ነው።
ሆቴሉን ለመለየት ቪዲዮው ላይ የሚታየውንና ሆቴሉ ለማስታወቂያ የተጠቀመባቸውን አልጋዎች አነጻጽርናቸው። አንደኛው ክፍል ዠንግዡ ከሚገኝ አንድ ሆቴል ጋር ይመሳሰላል። ትክክለኛውን ክፍል ለመለየትና የወንጀለኞቹን ድርጊት ለማቋረጥ በቦታው አጋዥ ያስፈልገናል። የተወሰኑ ክፍሎችን ተመለከቱ። ኢላማ ያደረግነውን የሚመስል ክፍል አገኘው። የሆቴል ክፍሉ ክፍት ስለነበር ኋላ ለሚደረገው ስርጭት ምልክት እንዲሆነን ካልጋው ጎን ጠረጴዛ ላይ የሆነ ነገር አስቀመጥኩ። የተፈለገው ክፍል ይህ ነበር። ካልጋው አጠገብ ነጠላ ጫማ አስቀምጠን የቀጥታ ስርጭቱ እስኪጀመር ጠበቅን። የተፈለገው ክፍል ሁሉ ስማርት ሆኖ ማለት በጣም የተማረ ሰው ስራ ነው። ከምን ሰዎችን መጠርጠር የለባቸውም ምን እየተከናወነ እንደሆነ። ላይቭ ብሮድካስት ሊያደርጉ ነው። የሆኑ ሰዎች ገብተው የሚያደርጉት ሲያደርጉ እዚህ ጋር እንትን እየተባለ ነው ማለት ነው። ግን ማንም እንደዚህ አሁን የሆቴል ጫማ ለእንትን የተቀመጠ ብሎ ማንም የጠረጠር ሰው እዚህ ጋር ካላደንቃቸው አላልፍም። ከሁለት ሳምንት በኋላ በቦታው የሚገኙ የቡድናችን አባላት ድብቅ ካሜራውን ለመፈለግ ወደ ዠንግዡ ተመልሰው ሄዱ። ዋንኪንግ ለንደን ሆና ሆቴሉን በቀጥታ ስርጭት እየተከታተለ በጣም አሪፍ ነው። ሰብስክራይብ ብሬካችን ላይ ነው። እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ የዚህ ፋሚሊ አባል መሆን ትችላላችሁ። ሰብስክራይብ ካረጉ ጌታ ነው እኮ እዚህ ጋር እኔ ጋር ደሞዝ የምከፍለኝ አንተ ነው እንደኔ እህቴ አንቺ ነሽ እኮ በቃ የኔ አለቃ። እንደዚህ አይነት ቪዲዮዎችን ከፈለጋችሁ ሁሌ አቀርብላችኋለሁ። እንደዚህ አይነት አሳሳቢ ጉዳዮችን ከፈለጋችሁ ሁሌ እንዳቀርብላችሁ ተመችቶናል ብላችሁ ጻፉልኝ፣ እንቀጥላለን። ከሁለት ሳምንት በኋላ በቦታው የሚገኙ የቡድናችን አባላት ድብቅ ካሜራውን ለመፈለግ ወደ ዠንግዡ ተመልሰው ሄዱ። ዋንኪንግ ለንደን ሆና ሆቴሉን በቀጥታ ስርጭት እየተከታተለች ነው። አየኋቸው። የሆቴሉ ክፍል ውስጥ ሲንቀሳቀሱ እያየኋቸው ነው። ለወራት ስንከታተለው የነበረው የሆቴል ክፍል ይህ ነው። የመለያ መሳሪያው ምልክት እየሰጠ አይደለም፣ ግን ደግሞ ካሜራው ጣሪያ ላይ ሆኖ እየቀረጸ መሆኑን ያውቃሉ። ሰዎቹም በጣም ስማርት ናቸው። እንደዚህ አይነት ስራ የሚሰሩ ሰዎች ስፔሻሊ ደግሞ አይነ ጠባቦች፣ አይኖቹ ከባድ ሰዎች ናቸው። ለምን እነሱ ላይ የሚደረገውን ነገር እንዲደረግ የሚፈልጉ ሰዎች እንዳልሆኑ ይታወቃል። ለምን ወንጀል ነው የተሰራ ያለው። ወንጀል የሚሰራ ከሆነ ደግሞ ስማርት መሆን መቻል አለ። ማተም ከሆነ ራስ ላይ ነገር ታከብዳለህ ማለት ነው። ይገርማል። አሁን ወደ እኔ እየተመለከተች ነው። አገኙት። ኑ ይህንን ተመልከቱ። ተመልከችኝ። ካሜራው ያለው እዚህ ነው። ድጋሚ እንዳይሰራና ደንበኞች እንዳይቀረጹ የካሜራውን ሌንስ ለመሰባበር ወሰኑ።
የቻይና መንግስት ሆቴሎች የመኝታ ክፍሎቻቸው ላይ ካሜራ እንዳያስቀምጡና በተለይ ምስጢራዊ ቀረጻዎችን የሚከለክል አዲስ መመሪያ አውጥቷል። ስለዚህ ምን ማድረግ አለብህ ማለት ነው? ልክ ከገባ በኋላ ካሜራ ቼክ ማድረግ አለብህ ማለት እያንዳንዱ ኤሪያ ላይ ምን ሊፈጠር ይችላል የሚለው። ከሚገርማችሁ ካሜራዎቹ እንደምታስቧቸው ትልልቅ ካሜሮች አሉ፣ በጣም ትንንሽ ናቸው። ስፔሽየስ ለመሆን ለመጠርጠር እንኳን የማይመቹ አይነት ካሜሮች ናቸው፣ በጣም ትንንሾች ማለት ነው። በዚህ በምንም ታምር እንትን ብለህ አይተው ለገምተው ትችላለህ ማለት ነው፣ በጥርጣሬ እንትን ማተል ከሆነ። በዚህ ደረጃ ለጉዳዩ ምላሽ መስጠቱ ድርጊቱ እንዳሳሰበው ያመለክታል። የድብቅ ካሜራ ወሲባዊ ቀረጻዎችን ያለበትን ደረጃ ለማወቅ ቻይና ውስጥ የተከፈቱ ከኦንላይን ጋር በተያያዘ የፍርድ ቤት ክሶችን ለመመልከት ሞክረናል። ከ70 በላይ የድብቅ ቀረጻ ክሶችን አግኝተናል። ብዙዎቹ ድርጊቶች ደግሞ ሆቴሎች ውስጥ የተፈጸሙ ናቸው። የፍርድ ቤት ክሶች ሁሉ አለባቸው እነዚህ ነገሮች እንደምታዩት ማለት ነው። ባባ ስራ ላይ ነው። ቻው ስራ ላይ ነው። አንድ ስናፕቻት ነው። ምክንያቱም ሁሉም የፍርድ ቀረጻዎችን ያለበትን ደረጃ ለማወቅ ቻይና ውስጥ የተከፈቱ ከኦንላይን ጋር በተያያዘ የፍርድ ቤት ክሶችን ለመመልከት ሞክረናል። በእንትን ህግላ ድረስ ሄዶ ፍርድ ቤት ኬዞች ሁላ አላቸው ማለት ነው። እኚህ ጉዳዮች በደንብ አሳሳቢ ነው። ይሄ ጉዳይ ስታስቡት ሲምፕል ነገር ሊሆን ይችላል፣ ግን ኦቨር ሪስክ ፉል ነው ማለት ነው። ፍርድ ቤት ድረስ ሄዶ የሰው ልጅ ከሶ ለዛውም 1-2 ሳይሆን እስከ 70 የሚሆኑ የክስ እንትኖች አሉ። ከ70 በላይ የድብቅ ቀረጻ ክሶችን አግኝተናል። ብዙዎቹ ድርጊቶች ደግሞ ሆቴሎች ውስጥ የተፈጸሙ ናቸው። ይህ አንድ ስናፕቻት ነው። ምክንያቱም ሁሉም የፍርድ ቤት ክሶች ኢንተርኔት ላይ አልተጫኑም። ቦታውን ከተመለከትነው በአካባቢው በብዛት የሚከሰት መሆኑን መረዳት ይቻላል። ይህም የሚሆነው ከሰሜናዊቷ ጂሊን እስከ ደቡባዊቷ ጓንግዶንግ ግዛቶች ነው። የድብቅ ቀረጻ በሁሉም ቦታ እየተደረገ ነው። ይህንን የምርመራ ዘገባ ስንሰራ በመጸዳጃ ቤቶች፣ በውበት ሳሎኖችና በሌሎች ቦታዎችም በድብቅ የተቀረጹ ቪዲዮዎችን አግኝተናል። እንግዲህ ይሄ ነገር ኦቨር ሪስክ ሆነ ማለት ነው። እንትን ብቻ አይደለም ወይ የማደሪያ ቤቶች ላይ ብቻ አይደለም ይሄ ነገር፣ የልብስ ቤቶች ላይ፣ ልብስ መቀየሪያ ቦታዎች ላይ፣ የፐብሊክ የስፖርት ቤቶች፣ የፐብሊክ ዋና ቦታዎች፣ በጣም በእንትን በሚል ሁኔታ ማሳጅ ቤቶች በምናምን በእንደዚህ አይነት ቦታዎች ላይ ይህ ወንጀል ይሰራል ማለት ነው። ከባድ ወይ እየሄደ ነው። ድረገጾችን መከታተል ከጀመረች አንስቶ ዋንኪንግ የሆቴል ክፍል ውስጥ የሚቀረጹ 54 ካሜራዎችን ለይታለች። እንዲሁ በግርድፉ በዚህ ሂደት በሺዎች የሚቆጠሩ ሰዎች ተጎጂዎች እንደሆኑ መገመት ይቻላል። እንደ እውነቱ በቻይና የድብቅ ቀረጻ ኢንዱስትሪን መጠን ማሰብ ሰቅጣጭ ነው። ምክንያቱም ይህ ለ7 ወራት ብቻ የቆየ አንድ የማሰራጫ አማራጭ ሲሆን በመላው ቻይና 54 ካሜራዎችን ተክሎ ነበር። ሌሎች ተመሳሳይ ማለት አንድ ተቋም አሁን ለምሳሌ ሙሉ ቻይና ላይ እንደዚህ አይነት ስራዎች አሉ። ግን ይሄ አንድ ተቋም ብቻ አንድ ተቋም ሆኖ 54 ክፍሎች ላይ 54 ካሜራዎችን ገጥሟል ማለት ነው። ማለት አሰቡት። ብሩን ላሳስባችሁ እወዳለሁ። ማለትም ቅድም እንትን እንዳለው አንድ ዩዋን በዚህ ሰዓት 22 ብር ነው በኢትዮጵያ። ማለት አንዱ 300 ምናምን ዶላር ነው፣ አንዱ 160
ምናምን ዶላር 10,000 እና 3,000 አካባቢ ነው። ሪከርድ ከሆነ ላይቭ ከሆነ 10,000 ብለናል። 54ቱ እንትኖች እንዳሉ 54ቱ ስንት ግለሰብ ከፍሎ ያያቸዋል የሚለውን አስቡት። ስለዚህ እዚህ ጋር የሚንቀሳቀሱ ትንንሽ ብሮች አሉ፣ በብዙ ሚሊዮኖች የሚንቀሳቀሱበት ንግድ ነው። ይህ ከባድ ንግድ ሆነ ማለት ነው። አስጊ ደረጃ ላይ ከመድረሱም በላይ ብዙ ብር ይንቀሳቀስበታል። ከፍተኛ የሆነ የካሽ ፍሎ አለው ማለት ነው። ድርጊት የሚፈጽሙ የኦንላይን መድረኮችንም አግኝቻለሁ። ከ120 በላይ የሚሆኑ ሆቴሎች ቀጥታ የሚቀርጹ 5 ተጨማሪ የኦንላይን መድረኮችን አግኝተናል። አጠቃላይ መጠኑን ለማሰብ ራሱ ይከብደኛል። የካሜራውን ፍለጋ በስኬት ካጠናቀቅም በኋላ ዋንኪንግ ከጀርባው ያለው ማን ነው የሚለውን ለማወቅ ፈለገች። ኤኬኤ ሳያስበው ድንገት ይህ ሰው ማን እንደሆነ እንድመለከት ፎቶ ላከልኝ። ለመሰረዝ ሞከረም። ነገር ግን ለኤኬኤ ቪዲዮዎቹን የሚሸጥለት ሰው ሐሰተኛ የመለያ ፎቶ ነው። ብራዘርቹን የሚል ስም ይጠቀማል። ወኪሎቹ መቼ ሽያጭ መጀመር እንደሚችሉ የሚያሳውቀው ብራዘርቹን መሆኑን እዚህ ጋር ማየት ይቻላል። ኤኬኤ በስሩ ሆኖ የሚሰራ ብቸኛው ወኪል አይደለም። እኛ ከለየነው ሆቴል በድብቅ የተቀረጹ ቪዲዮዎችን የሚሸጡ ሌሎች ቡድኖችንም አግኝቻለሁ። የተደራጀ የንግድ ሰንሰለት ነው። ስለዚህ አንድ ግለሰብ አይደለም ይህን ነገር የሚሰራው። ለምሳሌ አንድ ግለሰብ ይኖራል፣ እሱ ዌብሳይቱ ማኔጅ የሚያደርገው ሰው ማለት ድረገጾች የሚያንቀሳቀስ አንድ ትልቅ ቦስ አለ ማለት ነው። ከእሱ ስር በየተለያዩ ቦታዎች ላይ ቪዲዮዎቹን እየቀረጹ የሚያመጡ ሰዎች አሉ፣ ለሱ ግብአቶቹ የሚሰጡ ሰዎች አሉ ማለት ነው። ስለዚህ ብዙ ሰው የሚሳተፍበት ትልቅ ቢዝነስ ነው ማለት ነው። መጨረሻ ላይ ያሉት ቪዲዮዎቹን እየገዙ የሚመለከቱት ናቸው። ቀጥሎ ደግሞ ሻጮችና ወኪሎች አሉ። ከፍ ሲል ደግሞ ለወኪሎቹ የሚሸጠው አቅራቢው አለ። እንትኑ እንዳልኳችሁ አሁን ደግሞ አዲስ አሰራር ነው። አሁን አቅራቢዎቹ አሉ። አቅራቢዎቹ ትልልቆቹ ዋናዎቹ ናቸው፣ ቪዲዮዎቹን የሚያቀርቡት ሰዎች ማለት ነው። እነሱ አቅራቢዎቹ ለማን ይሸጣሉ? ለወኪሎች ይሸጣሉ። እኚህ ድረገጾችን ማኔጅ የሚያደርጉ ወኪሎች አሉ፣ ለእነሱ ይሸጣሉ ማለት ነው። እነሱ ወኪሎች ደግሞ ለተጠቃሚ ለገዢዎቹ ለተመልካቾቹ ያቀርባሉ ማለት ነው። ስለዚህ እዚህ ጋር ትልቁን ስራ የሚሰራው አቅራቢው ነው ማለት ነው። ቪዲዮን የሚወስደው ሪከርድ የሚያደርገው ሰው ነው ማለት ነው። ባለን መረጃ መሰረት ደግሞ ያ ሰው ብራዘርቹ ይሆናል ብለን እናምናለን። እናም እዚህ ጋር አንድ ሰው አለ፣ ብራዘር ቹ ማለት ወንድም ቹ የሚባል ሰው አለ ማለት ነው። ወንድም ቹ ማን እንደሆነ ምን እንደሆነ አይታወቅም፣ ግን አቅራቢ ነው የሚል እንትና ግምት አለ። ደውለለት ነው። ደጋግመን ደውለንለት ስልክ ስለማያነሳ የድምጽ መልእክት ላክንለት። የቢቢሲ ጋዜጠኛ ነኝ። በሆቴሎች ውስጥ የድብቅ ቪዲዮ ቀረጻ ላይ ያለህን ተሳትፎ አውቃለሁ። እናም የተወሰኑ ጥያቄዎችን ላቀርብልህ እፈልጋለሁ። እንደምትመልስልኝ ተስፋ አደርጋለሁ። ተላከ። አጠፋብኝ። ሁሉንም ንግግሮቻችንን አጠፋቸው። ከጓደኝነት ያገደኝም ይመስለኛል። እውነት ነው፣ ላየው አልቻልኩም። ይህ ኬዝ እንትን ለሚላችሁ ቴሌግራም ላይ ዋናው እንትኑ እየተካሄደ ያለ። ቴሌግራም ደግሞ ከምታውቋቸው ከሌሎች አፖች በምን ይለያል? በደንብ ሚስጥራዊ አፕ ነው። ለምን ቴሌግራም ከሌሎቹ የሚለየው? የሌሎቹ የማህበራዊ ድረገጾች ሶሻል ሚዲያዎች እያንዳንዱ የአሜሪካ እንትኖች ናቸው። ፋይል ያወጣሉ፣ ለሰዎች ይሰጣሉ በሚል ይከሰሳሉ። ቴሌግራም ግን የራሽያ ተቋም ስለሆነ እየተሰራበትም እንትኑ በደንብ መልእክቶች በቀላሉ ወይ ደግሞ እንዳይገኙ አድርጎ መልእክቶችን እንትን የሚያደርገው። ኢቨን ቴሌግራም ራሱ እነዛን ፋይሎች ማውጣት አይችልም ማለት ነው። ስለዚህ በደንብ ሴኩር ነው የተጠበቀ በቴሌግራም ከሆነ። ስለዚህ
ዲሌት ካደረገባት ከየትም ልታገኘው አትችልም ማለት ነው። ሻጩ ኤኬኤንም ለማነጋገር ሞክረን ነበር፣ መልስ አይሰጥም። ዋንኪንግንም ከቻናሉ አስወጥቷታል። እነዚህን መልእክቶች አንብቧቸዋል፣ ነገር ግን አይመልስም። አሁንም ከሆቴል ቪዲዮ በቀጥታ እያሰራጨ ነው። አላቆመም። የኤኬ እና የብራዘርቹ አካውንቶች ለቴሌግራም ሪፖርት ካደረግን በኋላም አልተዘጉም። ከ10 ቀን በኋላ ለብራዘርቹንና ለኤኬኤ ጥያቄ ባቀረብንላቸው በሰዓታት ልዩነት ውስጥ ግን አካውንቶቹ ጠፍተዋል። ያነሳሳኝ ጉዳይ በተበዳዮችና በእነዚህ በድብቅ የሰውን ገመና በሚቀርጹ ሰዎች መካከል ያለው የአቅም አለመመጣጠን ነው። በአንድ በኩል ምንም ጥፋት የሌለባቸውና ሰዎች ገመናቸውን እየተመለከቱባቸው እንደሆነ የማያውቁ ሰዎች አሉ። በሌላ በኩል ደግሞ ማንነታቸውን የደበቁ ወኪሎች የሚቀርጹ፣ የሚያሰራጩና ቪዲዮን የሚመለከቱ ሰዎች አሉ። ልክ ካሜራው ጣሪያ ላይ ተቀምጦ የሰዎችን ገመና ቁልቁል እንደሚያየው ሁሉ በተጎጂዎችና በቪዲዮ ተጠቃሚዎች መካከል ያለው የአቅም አለመመጣጠንም እንዲሁ አንዱን ከላይ ሌላውን ከታች ያስቀመጠ ነው። በጣም አስጊ ደረጃ ከምታስቡት በላይ ይህ ነገር በጣም አስጊ፣ በቀላሉ በትንሽ እንትን የሚቆም አይነት ነገር አለ። በሆነ ትልቅ ነገር ውስጥ ስናልፍ የበለጠ እንተማመናለን። አስቸጋሪ ጊዜ ቢሆንም እርስ በርስ ተደጋግፈናል። ለኛ አሁንም የስነ ልቦና ስብራቱ በደንብ አልተጠገነም። 我哋嘅精神嗰種緊張嘅狀態依然都喺度啊。ስለዚህ እንደሚለው ያለ ፍቃድ የሚቀርቡ ወሲባዊ ቪዲዮዎች በቴሌግራም በጥብቅ የተከለከለ ነው። የሚቀርቡ ቅሬታዎችን በንቃት በመከላከል በየቀኑ ሚሊዮኖች የሚቆጠሩ ጎጂ ቪዲዮዎችን እናጠፋለን። ቴሌግራም ነው ይሄንን ያለው። ስለዚህ አንድ ምክር ልንገራችሁ፣ ኢትዮጵያ ሆናችሁ ወደ ሌላ ቦታ የምትሄዱ ሰዎች እባካችሁ ጠንቅቅ ለማለት ሞክሩ። እባካችሁ በምትገቡባቸው ቦታዎች የቦታውን ጥብቅነት ቼክ አድርጉ። እንደዚህ አይነት ነገሮች እንደሌሉበት ቼክ ለማድረግ ሞክሩ። ምንም ቢሆን የሀገሬ ሲጎዳ ማየት አልፈልግም። የዛሬ ቪዲዮአችን ይህን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁ። እንደዚህ አይነት ቪዲዮዎችን እንድቀጥል የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ፋሚሊ መሆን ትችላላችሁ። በደንብ ነው ፋሚሊ የምትሆኑት። ሰብስክራይብ ያደረጋችሁ ደግሞ የደውል ምልክቷን በመጫን ሁሌ ቪዲዮ በፖስተርኩ ቁጥር ለእናንተ እንዲደርሳችሁ ማለት ትችላላችሁ። ላይክ ማድረግ እንዳይረሳ። እስከ ቀጣይ ጊዜ ሰላም ነው።